እኔ እንደዚህ አይነት ነገር እንደማልፈልግና ማድረግ እንደማልችል ታውቂያለሽ አይደል? እሱንማ ነግረኸኛል። እኔም ስሜትህን አሳምሬ አውቀዋለሁ። እና ታዲያ ለምንድን ነው ልጅቷን የላክሻት? በጣም ስላሳዘነች። ሲቀጥል ደግሞ በእርግጠኝነት ተስፋ የሰጠኋት ልጅ እምቢ ብሏል ብዬ ስሜቷን መጉዳት ስላልፈለኩ ነው የላኳት። እሺ አንቺ ተስፋ ሰጥተሽ ልከሻት ከምትጎዳው ይልቅ እኔ ገንዘብ ይዛ መታ አይሆንም ስላት የምትጎዳው የተሻለ ምን ይመስልሻል? ውይ አብዬ እንደዛማ በፍጹም አታደርግም። ለምን? ምክንያቱም ዳናይት በጣም ስለምታሳዝን ነው። ይኸውልሽ እኔ ሳሮን በመሞዳሞድና እንደዚህ በማይሆን ነገር በፍጹም ልረዳ እንደማልችል ታውቂያለሽ አይደል? እሺ እንዳልክ። በቃ ስለተረዳሽኝ በጣም አመሰግናለሁ። በጣም በእናትሽ አታስጨንቂኝ። በኋላ ሳላስፈቅድሽ ሄጄ እንዳትናደጅብኝ ብያለሁ። ምን አይነት ጉዳይ ነው እናሳዝኑ አስቸኳይ ልል የምችለው? እሱን እንኳን አሁን አልነግርሽም። እንደገና መደበቅ ጀር ተጀመረ አይደል? እኔ እየደበቅኩሽ አይደለም እንዴ? ይኸው አልነግርሽም እያልከኝ አይደል እንዴ? እኔ እኮ እንደሱ ያልኩሽ ቢያንስ ነገሩን ከግብ ላድርሰው ብዬ ነው እንጂ ሚስጥር ስለሆነ አይደል። ማለት ለማንኛውም ኢሜልሽን ሀክ ያደረገውን ሰው የአይፒ ነምበርና አድራሻውን ስላገኘው እሱን ለማየት ነው የምሄደው። እስቲ በእውነት በል። እውነት? እሺ እየጎበስክልኝ ነው። በቃ ሂድ። እንዴ አባትሽን ቀጥረሻቸዋል እንዴ? ኧረ አልቀጠርኩትም። አናገርሽ ነው የመጣሁት። ሳሮን እኔ ጨዋ ያሳደገኝ የጨዋ ልጅ ነኝ እንጂ ውሸታምም ሌባም አይደለሁም። እሺ ነፍሰ ጡር ነኝ ብለሽ ዋሽተሽኛል አልዋሽሽ? በፍጹም አልዋሸሁም። እንደዛ ያልኩህ እኮ በትክክል እርጉዝ ስለሆንኩኝ ነው። ታዲያ ከሆንሽ የታለ ሆድሽ ገፋ? እኔ እንጃ። እኔ እኮ ሳረግዝ ሆዴ ቶሎ አያስታውቅም። ይህን ደግሞ አንተም ታውቃለህ። አላውቅም። እኔም ማውቀው እንዲያውም በ3 ወርሽ የ6 ወርና የ7 ወር ድርስ ነፍሰ ጡር ነው መስሎ ይሆናል እንጂ እንደዛ አይደለም። የተበሳጨው እርጉዝ ያልሆንኩ መስሎ ከሆነ አባዬ ሞት እኔ እርጉዝ ነኝ። አቤቱ ከዚህ በላይ ማሳቀቃል፣ ከዚህ በላይ እንጀራል። ኧረ አባዬ በእግዚአብሔር እንደዚያ ተባለ። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትኖር ሸክታ አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው። ምን ነው ደነገጥሽ? እኔ
ደንግጠሻል እንደውም ኩጉ ብለሽ በድን ሆነሻል ታዲያ የምወደው አባቴ እኔን አላምን ብሎ ይህን ያለ ርቀት መጓዙን እየሰማሁኝ በደነግጥ በድን በሆነ ይፈረድብኛል አሁን ዋናው የነገርኩሽ ነገር ስለሱ ምትዩ ነገር አለሽ ምንም የለኝም ታዲያ በፍቅር ሽሩሩ ብዬ ተንከባክቤ ባሳደኩ ምን በደልኩኝና ነው እንዴ በቆም የገደልሽ እኔ ምንም አላደረኩም አባዬ ተይ አይና ባባይ ካርድሽን አስወጥቼ ውጤትሽን ካየው በኋላ ልትዋሽኝ እንዳትሞክሪ እኔ ምንም የካድኩም እምክድህም ነገር አይኖረኝም ግን ላንተ ምን አይነት ካርድ አውጥተው እንዳሳዩ ባላቅም እስካሁን ድረስ እርጉዝ መሆኔን ብቻ ነው እንዴ ምን አይነቷ ቀላማጅ ምን አይነቷ ውሸታ መጥቶሻል በጊዜ ተው አባዬ ተው በማይሆን ነገር አትኮነ በዚህ ምኮንን ከሆነ ለምን ሺ ጊዜ ሲውል አይጥለኝ በኋላ ሁሉም ነገር ውሸት መሆኑን ስታረጋግጥ የሚሰማን ጸጸት የምትችለው ከሆነ እንደፈለክ አንቺ ልጅ አይደለሽ እንደዚህ አይነት ውሸታ እኔ ቤት አላደገች አባዬ ለሁሉም አመሰግናለሁ በቃ ከዚህ በላይ ፊትሽን ማየት ስለማልፈልግ ወርጅ አልወርድም አባዬ ሳሮን አታናጂ ለረግምሽ ወስኜ ከመጣው በኋላ የድሮ ፍቅራችን አሸንፎኝ ነው ሐሳቤን የቀየርኩት እኔ ሳሮን አይደለሁም ያይኔ አበባ ነኝ ያለ አጣቴ ውጪ ብለ ከምታባረረኝ ደግሞ በሞት መርጣለሁ ስለዚህ እርገመኝ እሺ ሸሚዝ ልቀቂሽ ለምን አባዬ ለምን እሺ አሁን ምንድነው የምትዩ በስርዓት ያሳደከኝ መሆኑን ረስቼ ዋሽቼ ከሆነ እርገመኝ ነው እያልኩ ያለሁት ይሄን ያልኩ ደግሞ ያለ ምክንያት አይደለም በትክክል እርጉዝ ስለሆንኩኝ ነው እርግጠኛ ነሽ ሳሮን አትበለኝ እኔ ያይኔ አበባ ነኝ ደግሞ ከምታስበው በላይ እርግጠኛ ነኝ ካላመንከኝ በቃ ውሰድና አስመርምረኝ ነገር እውነቴን ነው እስከዛው ድረስ ግን አባዬ እባክህ ፊት አትንሳኝ ዋሽቼም ከሆነ በቃ የሆነ ነገር አድርገኝ እንጂ እባክህ ሳሮን ብለህ አትጥራኝ በቃ ለዛም ከሆነ በቃ ሁሉ ነገር ሰመረ ማለት ነው እሺ ልጅ ነይ ልሳምሽ ለምን ነው ነገር አትወስጂም ነው አሁን እንዳኮረፍሽ ነው አይደለም ምንም ነገር ስላላስፈለገኝ ማማዬ በፍጹም ልታናግሪኝ እንደማትፈልጊ ነግራኛለች ስልክ አለማንሳትሽ ደግሞ ይሄንን የበለጠ ነው የሚያረጋግጠው እኔ ግን የፈለገ ይምጣ ብዬ በፍጹም አታሳፍረኝም ብዬ እዚህ ድረስ መጣሁ ግምቴም ልክ ነበር አንቺም አላሳፈርሽ ያው ያንተን ያህል ማከብረው ሰው ቤቴ ድረስ መጥቶ ላናግርሽ ስለኝ እንቢ ብሎ የመመለሱ አቅም የለኝም ስለ ሁሉም በጣም ነው የማመሰግነው እስካለ ያስፈልጋል አዝነሽብኛል ተቀይመሽኛል አይደል አላዘንኩብም ደግሞ ስለምን እቀየማለሁ እኔ ግን በራሴ በጣም አዝኛለሁ ማለት በእኔ የተነሳ መጎዳትሽን ስሰማ ክፉኛ ነው ያዘንኩት መቼም እርግጠኛ ነኝ አይዞሽ ብለህ ከንፈር በማምጠጥ ያልደረቀ ቁስሌን ለመላጥ አይደለም አይደል በፍጹም አይደለም በእኔ አይሆንም ባይነት መጎዳትሽ እንጃ ይህን ያልኩ የተጎዳሁት አንተን ቢ ስላልከኝ ብቻ አይደለም በጣም የምወዳቸው ቤተሰቦች እናቴም አባቴም እስከ መጨረሻው ድረስ አይኔን ላለማየት ከኔ ጋር ሲቆራረጡ በጣም ነው ያመመኝ ግን መውደድ መፋቀር ያለ የሚኖር የነበረ ማለት እንዴ በዛ ላይ አንቺም ትልቅ ልጅ ነሽ እኮ እንዲህ አይነት ነገር እንዴት ሊታሰብ ይችላል
አብይ ነገሩን ይሄን ያህል ያከበደው እኮ እሱ አይደለም። ያንተ ባለ ትዳር መሆን፣ የ10 ዓመት ልጅ መኖሩ፣ በዛ ላይ ደግሞ ሁለተኛ ልጅህን በጉጉት እየተጠባበቅክ ስለሆነ ነው። ምን ይሄን ሁሉ ነው የነገራቸው ያሬድ? ለማንኛውም አባትሽን አግኝቻቸዋለሁ። ምን? አዎ ተገናኝተን ተወያይተን ተማምነን ሁሉም ነገር ፈተነው ጨርሰናል። ከዚህ በኋላ ምንም የሚያሳዝንሽ ነገር የለም። ችግሩ ሁሉ ተፈቷል። እሺ አለቀ። የፈለጉትን መኪና በተመጣጣኝ ዋጋ አቅርቤያለሁ ይላል ኢትዮ ሞተርስ። መኪኖቻችን ብቃትና አስተማማኝ ባላቸው ማስተር ቴክኒሻኖች ተፈትነው የቀረቡ ናቸው። ኢትዮ ሞተርስ በሰሜን አሜሪካ ለሚገኙ ደንበኞቻችን የዴሊቨሪ አገልግሎት መስጠት መጀመራችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! የክሬዲት ሂስትሪ ለተበላሸባቸውና ፋይናንስ ለሚፈልጉ መፍትሄ አለኝ ይላል ኢትዮ ሞተርስ። በቤተር ቢዝነስ ቢሮ ጥራት ደረጃ መለኪያ የኤ ፕላስ ደረጃን ያገኘው ኢትዮ ሞተርስ ከ10 ዓመት በላይ በዴንቨር ኮሎራዶ አገልግሎት በመስጠት ላይ ይገኛል። ብቃት፣ ጥራትና ዋስትና ሌላኛው ስማችን ነው። ኢትዮ ሞተርስ። ቴዎድሮስ በፍቃዱ ባላለ ቴዲ ብለሽ ብታሪኝ ደስ ይላል። ይቅርታ ለምሳ እየዘጋሁ ስለሆነ ትንሽ ቆይተህ ተመለስ። ኢንተርኔት ልጠቀማለሁ ነው የመጣው ለሌላ ጉዳይ። የአንቺ ኮምፒውተር ነው? ይሄ የምን ቁጥር ነው እሱ? በሱ ቁጥር የተመዘገበ ኮምፒውተር ስላለ እሱ ቼክ አድርጌ ነው የመጣው። ለምሳሌ ዘጋ ነው አልኩህ እኮ። አውቃለሁ። እሱን ስላወቅኩ መሰለኝ ሰው በሌለበት ሰዓት የመጣው። ይልቅ በሩን እዚሁ። ቆይ በምን ምክንያት ነው እሱ ስራዬ ቦታ ድረስ መተህ እኔን የምታዘኝ? ያን ያደረኩት ለራስሽ ብዬ ነው። የምናወራው ነገር ሌሎች ሰዎች እንዳይሰሙ ስለፈለኩ። ቆይ አልገባኝም። ይልቅ የምትተባበሪኝ ከሆነ የምሳ ሰዓትሽን ሳልሻማ ቶሎ እወጣልሻለሁ። እሱ ኮምፒውተር ያንቺ ነው አይደለም? እኔ እንጃ። እኔ ኮምፒውተሮችን በአይፒ ነበር አይደለም የማውቃቸው። የግዴታ ነው ማወቅ አለብሽ። እሱን አስፈላጊ ሆኖ ሳገኘው ለማወቅ እሞክራለሁ። አሁን ግን ውጣልኝ። ግድ የለም ከፈቀድሽልኝ ቶሎ ቼክ አድርጌ እነግርሻለሁ። ቆይ ማነህ? ምንድነው ብዬ ነው የምፈቅድልህ? ስሜ ቴዎድሮስ እንደሚባል እኮ ቀድሜ ነገርኩሽ መሰለኝ። ስምህን አይደለም የጠየቅኩህ፣ የመጣህበትን መስሪያ ቤት ነው። ቴዎድሮስ መባል ብቻ የሰው ኮምፒውተር እየዞርክ እንድትፈትሽ ስልጣን አያሰጥህም አይደል? እሱ ልክ ነሽ፣ አያሰጠኝም። ግን ደግሞ እኔም በዚህ ሰዓት ከየት እንደመጣሁ ልነግርሽ አልችልም። እኔም ከዚህ በላይ ከአንተ ጋር ምንም የምንነጋገረው ነገር የለኝም። በድብቅ መጥቼ ቼክ ማድረግ እየቻልኩ እንደዚህ በግልጽ የመጣሁት ለምን ይመስልሻል? እሱን አንተ እንጂ እኔ እንዴት ላውቅ እችላለሁ? ምክንያቴ ጨዋነት ነው። በድብቅ መጥቼ ሌላ ችግር እንዳይፈጠር። ችግር ከሚፈጠር? አዎ። ስለዚህ ተረጋግተን በስነ ስርዓት ችግሩ መፈተሽ ይሻላል ብዬ ስላሰብኩ። ቆይ ያልከው ኮምፒውተር እዚህ ቤት ይኑር አይኑር በምን ታውቃለህ? እሱም 100% እርግጠኛ ነኝ። ይልቅ አሁን ከዚህ በላይ ምሳሳትሽን ከምጋፋ ቶሎ ፍቀጂልኝና ልሂድ። እሺ እፈቅድልሃለሁ። ከዛ በፊት ግን የመጣህበትን ምክንያት ደግሞ እንድትነግረኝ እፈልጋለሁ። ምክንያቴ የሆነ ሰው ይህን ኮምፒውተር ተጠቅሞ ወንጀል ስለሰራበት። ምን? ለዛም ነው ሰው በሌለበት ሰዓትና በምሳሳትሽ ተደብቄ መጥቼ ቼክ ማድረግ የፈለኩት። ቆይ እኔ ግን ግራ የገባኝ እኔን ሳታማክር እንዴት ብቻ ልታገኘው ቻልክ? ማማክርሽ እኮ ስልኬን ስታነሽልኝ ነው አይደል? በኋላ ቢጨንቀኝ በራሴ መንገድ ሄጄ አገኘኋቸው። በጣም ይገርማል። ማለት ተሳስተሃል እያልሽኝ አይደለም? መሳሳት አለመሳሳትህማ የሚታወቀው በመልሱ ነው። ለሱ ችግር የለውም። በጣም ጥሩ ምላሽ ነው የሰጡት። ቆይ ግን ምን አልከው? ሁሉንም ነገር ነገርኳቸው። ሁሉንም ነገር ስትል መጸጸትሽን ነው። ከኔ ጋር ከባድ ጸብ ውስጥ እንደነበር ይሄን ያደረግሽው ደግሞ ቃል በገባልሽ መሰረት በቃሉ ሊገኝ ስላልቻለ በዛ ተናድሽ እንደሆነ ነገርኳቸው። ይሄ እንኳን ትንሽ ስሜት የሚሰጥ ይመስለኛል።
አንድ ሰው ቃሉን ከሚያጥፍ ቢሞት ይሻለዋል የሚል የመረረ አቋም ነው ያለው። አዎ ብቻ ይሄ ብቻ እኮ አይደለም። ይህንን ያደረግሽው ብቻሽን እንዳልሆነ ከኔ ሚስት ጋር እንዳደረግሽ ስነግራቸው ትንሽ ደስ አላቸው። በዛ ላይ ደግሞ ተስፋ የተጣለብሽ ዲዛይነር መሆንሽ እኔም ወደፊት አንቺን በዓለም አቀፍ ደረጃ ከፍ ላደርግሽ እንደማስብ ስነግራቸው ተደሰቱ። በኋላ በቃ ወይኔ ይሄን ክፉ ሰው አምኜ ልጄን ጎዳኋት፣ አሳዘንኳት ብለው አለቀሱ። እውነትህን? እንደዚህማ ከሆነ የእውነቱን ነው ማለት ነው። ተመስገን ተመስገን። ማታ እኮ መጥቶ ሲስመኝ እኔ የአባትነትን አንጀት አላስችል ብሎት ከነቅያሜው ሳመኝ ነበር የመሰለኝ። ለዛሬ ማታስ እራት አልጋበዙሽም? እሺ ወይም እምቢ ብዬ መልስ አልሰጠሁትም፣ ግን አዎ ብሎኛል። እንዴ ዛሬማ የቀኑ ሙሉ ስታባብለኝ ዋለችው። ለዛ ነው ማለት ነው? ወይኔ ምን አለ በነገሩኝና በስነ ስርዓት መልስ በሰጠዋቸው። ያልነገሩሽማ በምክንያት እኮ ነው አልኩሽ። ያንን ደግሞ እንዳይነግሩሽ እኔና አባትሽ ተማክረን ነው። ለምንድን ነው እሱ አባቴ እንዳይነግረኝ አንተ የምታደርገው? ሰርፕራይዙን ከነገርኩሽ በኋላ አንቺን ከኔ ጋር እንድትሰሪ ማሳመኑ በጣም ቀላል ስለሆነ። ምንድን ነው እሱ? አብይ መቼም ይሄን የሚያህል ትልቅ የምስራች ነግሬሽ ደፍረሽ እምቢ አትይኝም አይደል? ኖ አብይ፣ እኔ ካሁን በኋላ የፈለገ ነገር ቢሆን ከአንተ ጋር መስራት አልችልም። ለሁሉም ከእኛ ጋር ሊሰሩ የፈለጉ ሰዎች ገንዘባቸውን ይዘው እንዲቀመጡና እንዳንፈራረም ያደረኩት በአንቺ ምክንያት ነው። ምን? አዎ ቅድም አባትሽ የሰው ልጅ ቃሉን ከሚያጥፍ ቢሞት ይሻለዋል ይላሉ ብለሽኝ ነበር አይደለም? ይሄ የኔም እምነት ነው። በስራዬ በመጸጸት ይሄን ስራ ፈርሜ ልሰራ የምችለው አንቺ አብረሽኝ እስካለሽ ድረስ እንደሆነ ለራሴም ለማማየም ቃል ገብቻለሁ። አይ አብሬ አልሰራም የምትይ ከሆነ ሁለታችንም እዚህ ጋር እንቀር። ሰላም። እና ሻውን ማትነግሪኝ ማለት ነው? እነግርሻለሁ። ቅድም ታይኛልኩሽ ትንሽ ልረጋጋ ብዬ ነው እንጂ ላልነግርሽ ፈልጌ አይደለም። ቆይ ምንድነው እሱ የተፈጠረው? አባቴን ከዳሁት። አባቴን አሳቀቅኩት። እውነቱን ልቦና እያወቀ በውሸት ሙት ብዬ ገደልኩት። ቆይ ምንድነው እሱ እውነቱ? ማህፀኔ ውስጥ ልጅ የሚባል ነገር አለመኖሩ ነው። እንዴ እንደ ዋሸሻቸው አወቁ እንዴ?
አዎ ያውም ሰው ነግሮት ሳይሆን ራሱን ሆስፒታል ድረስ ሄዶ ያረጋገጠው። በጣም ያሳዝናል አይደል? እሱ ሳይሆን አንቺ ነሽ የምታሳዝኝ። እውነትሽን ምንም በሌለበት ሁኔታ አርግዣለሁ ብዬ ይህንን ሁሉ ጣጣ ራሴ ላይ በማምጣቴ በጣም ነው ማሳዝነው። ቆይ ማን ነው እሱ እርጉዝ አይደለሽም ያለሽ? እኔ እኮ ታሳዝኝኛለሽ ያልኩት በፈጣሪሽ ላይ ያለሽ እምነት በጣም ደካማ ስለሆነ ነው። የት ቦታ ነው ደግሞ እሱ በፈጣሪ ላይ ያለኝ እምነት ደካማ መሆኑን ያየሽው? አሁን ነው እዚህ ጋር እንዴ የምትናገሪው ነገር እኮ በጠቅላላ እምነቱ ደካማ የሆነ ሰው ንግግር ነው። አክሽ እኔ እንደማንኛውም ሰው ጤናማ ስጋት እንጂ በፈጣሪ ላይ ያለኝ እምነት ደካማ ስለሆነ አይደለም። እኔ ግን አይመስለኝም። መሰለሽም አልመሰለሽም የራስሽ ጉዳይ ነው። እኔ ግን እምነቴ ጠንካራ በመሆኑ የአባቴን ጉሮሮ አንቄ ዛሬ ምርጉዝ መሆኔን በድፍረት ነበር የነገርኩት። አታድርጊው። በትክክል አድርጌዋለሁ። እሺ እሳቸው ምን አሉ? በጣም ደነገጠ። የሚያደርገው ነገር ሁሉ ግራ ገባ። በድፍረት ግን ነገ ወስዶ ሊያስመረምረኝ እንደሚችል ስነግረው እንዴ ሳሩን ሙቹ ነቴን ነው። ያኔ በጣም ደስ ብሎት ተረጋጋ እና ነገ ወስዶ ሊያስመረምረኝ ተቀጣጠረ። ታዲያ እኮ ይሄ በጣም ትልቅ የጀግንነት ስራ እኮ ነው የሰራሽው። ለምንድን ነው ጭንቀትና ስጋት የገባሽ? የሰጋሁት እኮ ያለ ምክንያት አይደለም ሉሌ። ከአብይ ጋር በቂ የሆነ የፍቅር ጊዜ አሳልፈን ማርገዜን እርግጠኛ ሳልሆን ስለጠየቀኝ ነው። እሱ ችግር የለውም። ለፍሬ ካሉ ያሳለፋችሁ ትንሽ የፍቅር ጊዜም ቢሆን ይበቃል ነው ብለሽ ነው? አዎ ከሆነ ደግሞ እሳቸውን ብቻ ሳይሆን አብይንም ጭምር ነው ይዘሽ ሄደሽ መመርመር ያለብሽ። ምን? አዎ ከሁለቱም ጋር በተለያየ ጊዜ ከምትፋጠጪ ነገሩ አንዴ ፍርጥርጥ ብሎ ከወጣ አንቺ ብትገላገይ ነው የሚሻልሽ። መታወቂያህን አሳየኝ። አልችልም። ለምን? እንደዚህ ያልኩሽ ሌላ ነገር አስቤ አይደለም። የትኛውም መስሪያ ቤት የማያውቀኝ ዜጋ ስለሆንኩ ነው። እና በምን ምክንያት ነው ወንጀል መርማሪ ሆንከው? ምክንያቱም ወንጀሉ የደረሰው ሌላ ሰው ላይ አይደለም፣ እኔው ራሴ ላይ ስለሆነ። ይቅርታ አድርግልኝ። ከዚህ በላይ ምንም እንነጋገርበት ነገር ስለማይኖር ደስ የማይል ችግር ከመፈጠሩ በፊት ትወጣልኛለህ ወይስ አትወጣልኝም? ይኸውልሽ ምኞት፣ ምንም ነገር መስማት አልፈልግም። አሁን ፖሊስ ጋር ደውዬ ከመጥራቴ በፊት ትወጣልኛለህ አትወጣልኝም? እወጣልሻለሁ። እንደዚህ ግን ለራስሽ የማታስቢ ደንታ ቢስ ሊረዳሽ የመጣን ሰው የምታባሪ ጅል አትመስይም። ስርዓት ብሎ ነገር ያልፈጠረብህ ባለጌ ነህ። ባለጌ በሆንማ በፖሊስ አስቀፍድጄ መጠየቅ ይቻልኩ እንደዚህ በሰላም አልጠይቅሽም ነበር። ለምን አትወጣልኝም? በእግዚአብሔር ደግሞ አንድ ነገር ልንገርሽ፣ ክስ ከጀመርን በኋላ በምንም አይነት መንገድ ብትለምኝ አልሰማሽም። ደግሞ ወንጀለኛ እንኳን ባትሆኚ ጉዳዩ እስኪጣራ ድረስ ፖሊስ ጣቢያ ስራሽን ዘግተሽ መመላለስሽ አይቀር። እኔ እንዳይሆን ነበር በሰላም ጉዳዩን እንጨርስ ብዬ ጠየቅኩሽ። አንቺ ግን ልትተባበሪ ፈቃደኛ አይደለሽ። ስለዚህ ፖሊስ ጣቢያ ወይም ፍርድ ቤት እስክንገናኝ ቻው። ደግሞ አንድ ነገር ልጨምርልሽ፣ ይህን ኮምፒውተር ከዚህ በማሸሽ የምታመልጭ መስሎሽ ከሆነ በጣም ተሳስተሻል። ምክንያቱም ሶፍትዌሩ ኮምፒውተሩ እዚህ ረጅም ዓመት እንደነበር ቁልጭ አድርጎ ስለሚያሳይ ከተጠያቂነት አድኝም። ቆይ ታዲያ ምን እንድረዳህ ነው የምትፈልገው? አየሽ እንደዚህ ስንባባ ደስ ይላል። አሁን ይኸውልሽ እኔ የምፈልገው እዚህ ኮምፒውተር ላይ የተጠቀሙትን ሰዎች እንድትነግሪኝ ነው። ያንን ተጠቃሚ እንዴት ነው? ቆይ አስታውሽ የምነግርህ። እሱ ችግር የለውም። እኔ ነገሩን ጠበብ አድርጌልሽ ወደ ተጠርጣሪዎቹ እንደርሳለን። ለምሳሌ አሁን ተጠርጣሪዋ ሴት ልጅ ነች። ቀጣይ መለያ ከመንገሪ በፊት ነው ምናልባት ሎጋውት ሳይሉ ወጥተው አይተሽው ሊሆን ይችላል። ስለዚህ ነው ይሄን ተመልከች። ከዚህ ሁሉ ለምን የተጠርጣሪውን ማንነት አትነግረኝም? እንደሱ ማድረግ ያልፈለኩት በጣም እርግጠኛ መሆን ስለፈለኩ፣ በእኔ ምሪት ሳይሆን ራስሽ እርግጠኛ ሆነሽ እንድትነግሪኝ ስለፈለኩ። ይኸውልሽ ወንጀለኛዋ እዚህ አካውንት ውስጥ ገብታ ይሄን ዲዛይን የሰረቀችው። ምን አስታውሻል? አይ አላስታውስኳትም። ሁኔታሽ ግን እንዳስታውስሻ በደንብ ነው የሚያሳብቅብሽ። እስቲ ግድ የለሽም፣ በደንብ አስቢ። እርግጠኛ ነኝ አሁን በደንብ አስታውስሻታል። አላስታውስኳትም።
ምኞት ሞኝ አትሁኝ። ይሄ እኮ ተራ ስርቆት አይደለም። የሰው ነፍስ እስከ ማጥፋት የደረሰ እኮ ትልቅ ወንጀል ነው። ምን? እውነቴን ነው እየነገርኩሽ ያለሁት። አሁን ይኸውልሽ ለሰው ብለሽ ራስሽን አደጋ ውስጥ መክተት የለብሽም። ያስታወስሽ መሆኑን እኮ ሕፃን ልጅ እንኳን ሁኔታሽን አይቶ መረዳት ይችላል። አዎ አስታወስኳት። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምክንያቱም ፌስቡክ መክፈት ስለማትችል እኔ ነበር ከከፈትኩላት። እሺ ምን አይነት ሴት ናት? መልኳ የቀይ ዳማ የሚባል አይነት፣ በዛ ላይ ፈጠን ፈጠን የምታበዛ ወፍራምና እድሜዋ ገፋ ያለ ሴት። አዎ በትክክል ነው ያወቅሻት። አንቺ ግን ያምሻል እንዴ? አያመኝም፣ ጤነኛ ነኝ። ታዲያ ካላመመሽ እሱን ምን ብዬ እንደወስደው አስበሽ ነው እንደዛ የምትይኝ? ለሱ ችግር የለውም። እሱን መሰጃ ደግሞ የሆነ መላ አይጠፋም። እኔ እኮ አብይን ይዘሽ መሄድ አለብሽ እምልሽ አንዴ ነገሩ ከፈረጠ አይቀር ፍርጥርጥ ወጥቶ እኮ እንድትገላገይ ስለፈለኩ ነው። አልችልም፣ በፍጹም አይሆንም ሉሌ። እስከ ዛሬ ድረስ ነኝ እያልኩ በተስፋ ስሞላው ከቆየው በኋላ አሁንም እኮ አንቺ ነሽ እየተጠራጠርሽ ያለሽው። አንቺስ አትጠራጠሪ? እኔ 100% እርግጠኛ ነኝ። አንቺ ቆይ ቅድም ራሱ እምነቴ ሙሉ ነው ጽኑ ነው ስትይኝ ነበር ብዬሻለሁ። ያ ማለት ግን ባላየሁትና ባላረጋገጥኩት ነገር ላይ ፍጹም ጥርጣሬ አይኖረኝም ማለት አይደለም። እምነትና ጥርጣሬ አንድ ላይ አይሄዱም። ወይ ሙሉ ለሙሉ ማመን ያለብሽ ወይ ደግሞ መተው ነው ያለብሽ። እሺ ግን እንደ እምነታችን ባይሆንልንስ? ኧረ አንቺ ልጅ ሰው የሚልሽን ነገር ስሚ። እግዚአብሔር ስንትና ስንት ተአምር ባረገበት ቤተክርስቲያን ውስጥ ቁጭ ብለሽ ስትጠራጠሪ ትንሽ አታፍሪ? ምን አለበት ሉሌ ጭንቀቴን ብትረጅልኝ? እኔ እኮ የፈጣሪን ኃያልነት እየካድኩኝ አይደለም። ግን በቃ በእኔ ደካማነትና ተጠራጣሪነት የተነሳ ሳይሆንልኝ ቀርቶ ባይሳካልኝስ ነው እያልኩሽ ያለሁት። እንግዲህ ያኔ ሁሉም ሰው ቁርጡን አውቆ ይቀመጣል። ምን አባዬና አብይ ናቸው እንደ ቀላል ነገር ቁርጣቸውን አውቆ የሚቀመጡት? ታዲያ ምን ሊያደርጉ ይችላሉ? አይገርምሽም? አባዬ እዛው ነው ዘቅዝቆ የሚሰቅለኝ። አብይ ጨክኖ ምንም ባያደርገኝ እንኳን ከዛ በኋላ እሱ ልብ ውስጥ እኔ በህይወት አልኖርም። እንደሞተ ሰው ነው እርሙን አውጥቶ የሚረሳኝ። ቆይ በምን ምክንያት ነው ይሄ ሁሉ አስቀያሚ ነገር ሊሆን የሚችለው? ምን ማለትሽ ነው? ይሄን ሁሉ ጊዜ እኮ በሌለ ነገር ሰው አሻቸው ነው የኖርኩት። እኔ ግን ምንም የዋሸሻቸው ነገር አይታየኝም። ምን አና ዋሽተሻቸውም ከሆነ እንደሚያስኮንንና አንቺን የሚያስጨንቅ አይደለም። መልካም የሆነ ውሸት ነው ያዋሸሻቸው። የማያስኮንን መልካም ውሸት የሚባል ነገር እኔ አይገባኝም። ይኸውልሽ ሳራ፣ እኔ ሁለቱንም ይዘሽ መሄድ አለብሽ የምለው ለምን መሰለሽ? ሐኪሟ ለሁለቱም ጽንሱ ባንቺ ምክንያት ፌል እንዳላደረገ ከአቅም በላይ በሆነ ችግር እንደተፈጠረ ታስረዳቸዋለች። ይሄ ደግሞ በጣም ነው የሚጠቅምሽ። ታዲያ እኮ ከዛ እኔ እውነቱን አልነገርኳቸውም። በሌለ ነገር ስሸነግላቸው እኮ ነው የኖርኩት። እሱ ችግር የለውም። በጣም ስለጨነቀንና ስለፈራን የፈጣሪን ኃያልነት ተማምነን እንዳደረግነው ስትነግሪያቸው ይረዱሻል። ደግሞ እነሱን ላለማስጨነቅና ላለማሳቀቅ ብለሽ ያደረግሽው መሆኑን ስትነግሪያቸው በእውነት ያዝኑልሻል። ካስፈለገ ደግሞ አብይን በተደጋጋሚ ወደ አልጋ ይዘሽው ትሄጁ ስለነበረ ለዚህ ብለሽ እንደሆነ ማስታወስ ነው። እኔም ቢሉሌ በዚህ ሁኔታ የአብይን አይኖች ላይ የምችልበት ምንም አቅም ስለማይኖረኝ እሱ በፍጹም መምጣት አይኖርበትም። ታይ ሳሮን፣ ምንም ታይ ብሎ ነገር የለም። ነገሩን አቅለለሽ በማየት ግን ከኔ ፍቃድ ውጭ እንዲመጣ ብታደርጊው የመጨረሻችን ነው የሚሆነው። ምን አስጨነቀኝ? የራስሽ ጉዳይ ነው። እሺ በቃ አሁን እንሂድ። ሾላ የማታ
ማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለስራ ያበቃ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ በስራና በማሰልጠን ብቃታቸውን ያስመሰከሩ መምህራን የምንሰጣቸው ትሬኒንጎች በኤምኤስ ሲኩዌል ዳታቤዝ አድሚኒስትሬሽን በኤምኤስ ሼርፖይንት አድሚን አማዞን ክላውድ ኮምፒውቲንግ በሌላ ስቴት ለሚገኙ ተማሪዎች በአስተማማኝ ሁኔታ በኦንላይን እናስተምራለን። ሾላ ነኝ እንግዲህ እኔ ያናፍቅሻለሁ ማለት ነው። እንዴት አለ ነገር ብናፍቅሽም እኮ አይገርምም። እኔ ባልናፍቅሽ ያቺ በየጊዜው ወተፍ ማደርግልሽ እሷ ትናፍቃለች አይደል? ከሆነ ናፍቀሽኝ አይደለም ያገኘሁሽ። እንዴት ነው ማልናፍቅሽ? እኔና አንቺን ያን ያህል የሚያነፋፍቀን ወዳጅነት የለንም። እሱን እንኳን እንዴ ባልናፍቅሽ ኖሮ በስልክ ጉዳዩን ንገሪኝ እኔ አልችልም ስልሽ አየግድ መገናኘት አለብን ብለሽ እያስወጥሽ እዚህ አታመጪኝም ነበር። እሱማ ናፍቄሽ ነው። በስልክ ልነግርሽ አልፈለኩት ልጁ በጣም አደገኛ ልጅ ስለሆነ ነው። በዛ ላይ ስልካችን ጠልፎ ሊሰማን ይችላል ብዬ ስለፈራ እንዴ ለጭና ዳነች በሉ ማን አባቱ ነው ደግሞ የኔን ስልክ ጠልፎ የሚሰማ? ምን ስለሆነ ማን ነው የሚሰማው? አትሳሳች አዲ። ኢሜል የተላከበትን ኮምፒውተር ከሚገኝበት ቤት ማወቅ የሚችል ሰው ይሄን ማድረግ ያቅተዋል ብለሽ ታስቢያለሽ? ማን አባቱ ልፍጣም ነው እንደዚህ የሚከታተለኝ ደግሞ? ጥሩ አደገኛ የሆነ ሰው እየተከታተለሽ ስለሆነ ምን ያገኘውሽ ላስጠነቅቅሽ ብዬ ነው። ምንድን ነው የምትይው? እውነቴን ነው። ስሙ ቴድሮስ ይባላል። ቴድሮስ? እኔ እስካሁን በማውቀው ቴድሮስ የሚባል ጠላት እንዳለ አላውቅም። ቴድሮስ እውነተኛ ስሙ አይመስለኝም። ምናልባት ለጥንቃቄ ብሎ የውሸት ስም ተጠቅሞ ሊሆን ይችላል። አንቺ በምን አወቅሽ? ያወቅኩትማ በእኔ ኮምፒውተር ወንጀል እንደሰራሽ ስለነገረኝ ነው። ምንድነው እየተሸነሽ? አዎ መጀመሪያ አካባቢ ሲመጣ ፖሊስ ወይም ደህንነት መስሎኝ ነበር። ከዛ የኔን ኮምፒውተር በመጠቀም ወንጀል እንደሰራሽ ነግሮኝ የሰውየው ማንነት ካልነገርኩት ከባድ አደጋ ውስጥ እንደምገባ ደጋግሞ በመንገር አስፈራራኝ። ቆይ አንቺ ማለት ያ ሁሉ ደንበኛ እያለሽ እዛ ቤት ኮምፒውተር የሚጠቀም ሰው እያለ እንዴት እኔ ልሆን እንደምችል ጠረጠርሽ? ያወቅኩትማ በጫማ ዲዛይኑና በኢሜል አካውንቱ ነው። ኢሜል አካውንት? ይህ በፍጹም ሊሆን አይችልም። በትክክል ሆኗል አዲ። መጀመሪያ አካባቢ ሲመጣ ማንነትሽን አላውቅም ብዬ ልክ ደሞ ክሬ ነበር። በኋላ ግን ሲያስፈራራኝና ሲያስጨንቀኝ ማንነትሽን ነግሬዋለሁ። እንዴ የማይሆን መረጃ ይዘህ ልትሳሳት ትችላለህ። ቆይ እስቲ ምን ሆነ የተሳሳተ መረጃ? ይያለው የምትለው ነው እየነገርከኝ ያለው። ቶም የተሳሳተ ቢሆን ካንተ በላይ ነው የነበርኩኝ ደስተኛ መሆኑ። ቆይ እሺ ልጅቱ ውስጥ ተሳስታ ብታሳስተ ምን እንደምትለው? በፍጹም አልተሳሳተችም። ኧረ እባክህ ከዛ ሁሉ ኢሜል ተጠቃሚ ማለት እንዴት ነው አዲን ለይተህ ልታውቃት የምትችለው? መጀመሪያ የለየችው የጫማ ዲዛይን ነው አዲን አይደለም። መቼም እዛ ሁሉ ተጠቃሚ አካውንት ውስጥ የህዊ ዲዛይን ሊኖር አይችልም አይደል? እሱስ ልክ ነህ፣ ሊኖር አይችልም። ስለዚህ እሷም ከዛ በኋላ ነው አዲን ያወቀቻት። ደግሞ ይበልጥ አዲን ልታስታውሳት የቻለችው ኢሜል አጠቃቀም ስለማችል ልጅቷ እየረዳቻት ስላወጡና ከዛም በኋላ ራሱ ፌስቡክ ከፍታላት ምናምን ሁላ ተጠቅማለች። በጣም ይገርማል። አዲ እንደዚህ ጥልቅ ገብታ አደገኛ ጨካኝ አውሬ ሆናለች ማለት ነው። አውሬ ብቻ የለየላት ሰይጣን ነው እንጂ ሆነች። ለካ ሰው ማመን ቀብሮ ነው የሚባለው እውነት ነው።
አንተ ግን ፎቶ ታገኛ አይደል? ወይ ፎይ ማለት እኔ በድንጋጤ የምገባበት ነጣሁት። ለምን? እኔ ሙሉ ቀን በቃ ግራ ገብቶኝ ስንቀጠቀጥ ነው ያልኩት። እንዴ ለምን? ቆይ ግምትል እኮ ነው። ሀሳብ ተሳክቶ ግዳይ ጥለህ መደሰት ሲገባ ምንድነው ሲያንቀጠቅጥ የሚያስውል? በዛ ላይ ደግሞ በጣም ሁሉ ነገር ልክ ሆኖ ነው የተስተካከለልህ። አይገርምም? እኔም እሱ ነው ግራ የገባኝ። አላረል ቶም አንድ በጣም የምትወደው የቤተሰብ አባል የሆነ ሰው ተስፋ እንደሌለው እንደሚሞት ሐኪም ከነገረ በኋላ ልክ ሲሞት እንደ አዲስ የሚሰማ የሚያስደነግጥ ስሜት የለም? እኔም እንደዛ ነው እየተሰማኝ ያለው። በጣም ይገርማል። ይበልጥ ደግሞ ከሆነው ነገር ይልቅ ከዚህ በኋላ የሚሆነው ነገር ነው ያስጨነቀኝ እኮ ናፍቆት። እኔም ለዚህ ነበር እኮ ይቅርብህ ስልህ የነበረው። ቆይ ራስ አይደለ እንዴ ባለፈው ሂዊን በሚገባ መከላከል አለብህ ስትለኝ ነበር? ትበልባክ። እኔ ያልኩ ነገሮች ከመሆናቸው በፊት ቀድመህ አስቆም ነው ያልኩህ እንጂ ሁሉ ነገር ከሆነ በኋላ ነገር እያነፈነፍክ እንደ መርዶ ነጋሪ እንትንበላል አልኩ። እኔ ደግሞ ከሆነ በኋላ ማነፍነፉ የጠላትን አቅምና ማንነት በሚገባ አውቆ ለወደፊት ለሚሆነው ነገር ቀድሞ መጠንቀቅ ይቻላል ብዬ ስላሰብኩ ነው እንደዛ ያደረኩት። ጥሩ እንግዲህ ከመሰለ የፈለግከውን ነገር ማድረግ ትችላለህ። ይልቅ ሁለተኛውና ዋናውን ነገር እኮ ገና አልነገርኩም። በእናትህ ናፍቆት፣ በቃ ለእኔ ምንም ነገር ከዚህ በኋላ አንድም ነገር አትንገረኝ። ለማንኛውም አዲ በራሷ ጥረት አይደለም ከካምፓኒው ጋር ስትጻጻፍ ነበር እኮ። እኔም እኮ ያልኩ አዲ በየትኛው የቋንቋ ችሎታዋ ነው ይህን ነገር ተጻጽፋል እንደዚህ ልታበላሽ የምትችለው? አይደለም ቶሚ፣ ይኸውልህ ችግሯ ቋንቋ ብቻ አይደለም፣ የዘርፉን ማካሄድ በሚገባ አለማወቋም ጭምር። ስለዚህ አዲ የጫማ ዲዛይኑን ለአንድ ፋብሪካ ሸጠችለት። ያ ፋብሪካ ነው ከቻይኖቹ ጋር ዲል ያደረገው። ቆይ አንተ ይህንን በምን ልታውቅ ቻልክ? ልክ አዲ የተቀመጠችበትን ኮምፒውተር እንዳወቅኩት ነው። በእርግጥ የኢሜል አካውንቱ የተከፈተው ሄኖክ በሚባል ሰው ስም ነው፣ ግን ኮምፒውተሩ ግን በድርጅቱ ስም ነው የተመዘገበው። እና ይሄ ቀደም ከምትነግረኝ ምኑ ነው የተለወጠው? ወይስ ምን የተለየ ነገር አለ? ቶም እንደዛ ያልኩ ያለ ምክንያት አይደለም። ከፋብሪካ ባለቤቶች ውስጥ አንዱ ባለፈው አብዬን ካላማለድከኝ ብለው ሲያስጨንቁ የነበሩት አቶ ሞላ። ምን